ለልጃችሁ ውርስ ማውረስ የምትፈልጉ ከሆነ አድምጡት፣ ይጠቅማችኋል። እንዴት ነው ለልጅ ከልጅ አልፎ ለልጅ ልጅ ውርስ ማውረስ የሚባለውን ነገር ላሳውቃችሁ። ሐሳቡ ከተመቻችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ሌላ እንድሰራላችሁ የምትፈልጉትን ነገር ደግሞ ኮሜንት ላይ አሳውቁኝ። ወደ ሐሳቤ የመጀመሪያ ወራሽ የሚባሉት ልጆች ናቸው። ሀብትና ንብረት ካለው ሀብትና ንብረት ትቶ የሞተ ቤተሰብ ወይንም አባት ወይንም እናት የመጀመሪያ ወራሽ ማናቸው? ልጆች ናቸው። ግን ከዛ በፊት የሟቹ የቀብሩ ስነ ስርዓት መከፈል አለበት። የሟቹ የነበረበት ዕዳ መከፈል አለበት። ከዛ በኋላ ነው በሶስተኛ ደረጃ ነው ውርስ የመጀመሪያ ወራሽ ተብሎ ልጆች ሊመጡ የሚችሉት እና ማንኛውም ልጅ መውረስ ይችላል። ይሄን እመኑ። ምንም ቢሆን ማንም ልጅ መውረስ ይችላል። ህፃን ማይኖሪቲም ቢሆን ትልቅም ቢሆን ምንም ቢሆን መውረስ ይችላል። ግን ኤክሴፕሽኖች አሉት። መውረስ የማይችልበት ምክንያት እነሱ ምንድናቸው ካላችሁኝ 3 ዋና ዋና ነገሮች አሉት። አንደኛው አንወርዚነስ ወይንም ያልተገባ ብለን የምንጠራው ነው። ይሄ ያልተገባ ማለት እሱን የሞተውን ሰውዬ ራሱን የሱን ዲሰንዳንት አሰንዳንት ወይንም ሳፖዙን የሱን ወደ ላይ የሚቆጠሩ ቤተሰቦችን ወደ ታች የሚቆጠሩ ቤተሰቦችን ወይንም ባለቤቱን ወይንም ባለቤቷን የገደለ ልጅ ከሆነ ከውርሱ አውቶማቲካሊ ይነቀላል ማለት ነው። በሁለተኛ ደረጃ ደግሞ ፎልስ አኮሴሽን ወይንም የፎልስ አኮሴሽን የምንለው የሐሰት ምስክርነት ማለት ነው። ወይንም በሐሰት ሰው መወንጀል በሐሰት መመስከር፣ ይሄ በሁለተኛ ደረጃ ከውርስ የሚነቅል ነገር ነው። ከዛ በሶስተኛ ደረጃ ደግሞ ከውርስ የሚነቀል ማን ነው ካለ አቴምፕት ቱ ኪል ኢንቴንሽናሊ ሆን ብሎ ለመግደል የሞከረ ልጅ የሱን ቤተሰቦቹ አሁን ቅድም አንወርዚነስ ካልኳችሁ ጋር ያለውን ማለት ነው ለመግደል የሞከረ አሰንዳንቱን ወደ ላይ የሚቆጠሩ እናትና አባቶቹን ዲሰንዳንቱ ማለት ደግሞ የሱን ልጆቹን ሳፖዙን የሱን ባለቤቶቹን ራሱን ሰውየውን ለመግደል ከሞከረ ልጅየው ማለት ነው ምንም ልጅ ቢሆን ከውርሱ መካተት አይችልም። ግን ከዚህ ላይ በህግ መታወቅ አለበት። እነዚህ ነገሮች በህግ መታወቅ አለባቸው። ቢገድለው እንደዚህ አቴምፕት ቱ ኪል ቢያደርግ ወይን ፎልስ አኮሴሽን መሆኑ በህግ ካልታወቀ እንደዚህ አድርጎኛል እንደዚህ አድርጓል ምናምን ተብሎ ህጉ ካላወቀው ይወርሳል። ህጉ ካወቀው ግን ያን ሰው ይሄን መስራቱን ካወቀ ሊወርስ አይችልም። ይሄን ማወቅ ከፈለጋችሁ ደግሞ አንወርዚነስን ማወቅ ከፈለጋችሁ ደግሞ ከኢትዮጵያ ሲቪል ኮድ 838 ሄዳችሁ ማየት ትችላላችሁ። ሐሳቡ ከተመቻችሁ እንግዲህ ባይ